ሰላም ቤተሰብ እንዴት ያላችሁ? ይህ የአማርኛ እና የእንግሊዝኛ ፊደላትን በጥራት የምትማሩበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ እንዲጀምሩ ጋብዛችኋለሁ። እንግዲህ በባለፈው ክፍለ ትምህርታችን የአማርኛ ፊደላትን ከመጀመሪያው ጀምረን 33ቱን ያየንበት ክፍል ነበረ ማለት ነው። በሌሎችም ደግሞ ቃላቶችን የመሰረትን ከዚህ ደርሰናል ማለት ነው። በዚህ ዩቲዩብ ቻናል ከመጀመሪያው ጀምሮ በቅደም ተከተል ትምህርቶች እየተሰጡ ስለሚገኙ ዩቲዩብን በመከታተል ብቻ አማርኛን በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። የሚፈለገው ከእናንተ ትኩረት ሰጥቶ ማስታወሻ እየያዙ መጻፍና መከታተል ብቻ ነው ማለት ነው። ስለዚህ እንግዲህ በባለፈው በርከት ያሉ ፊደላትን አይተን ቃላቶችን መሰረተናል። ለምሳሌ ከዚህ ጋር በሰ የመሰረትናቸው ቃላቶች ናቸው። እዚህ ጋር በረ የመሰረትናቸው ቃላቶች አሉ። በመ የመሰረትናቸው ቃላቶች፣ በለ የመሰረትናቸው ቃላቶች፣ በንጉሱ ሰ የመሰረትናቸው ቃላቶች አሉ። 33ቱ የአማርኛ ፊደላትም እዚህ ጋር በዝርዝር ተቀምጠዋል ማለት ነው። ስለዚህ በአጭሩ ዩቲዩብ በማየት ብቻ አማርኛን በቀላሉ መማር ይቻላል ማለት ነው። ቋንቋውን ማንበብ መጻፍ በቀላሉ ይቻላል ማለት ነው። ሁሉንም እዚህ ጋር አስቀምጬላችኋለሁ። መለስ ብላችሁ የለቀኳቸውን ቪዲዮዎች በመመልከት ትችላላችሁ ማለት ነው። ያለም በጥራት መማር ፈልጋለሁ የምትሉ ደግሞ እንግዲህ በምትፈልጉት የሶሻል ሚዲያ አማራጭ ትምህርት እየሰጠን ስለምንገኝ እታች ባስቀመጥኩት የስልክ አድራሻ ብትደውሉ ትምህርቱን እየሰጠን እንገኛለን። ትምህርቱን በጥራት መከታተል ትችላላችሁ ማለት ነው። ስለዚህ እንግዲህ ከሰዓቱ ተከትላ የምትገኘዋ የአማርኛ ፊደል ሸ ናት። ዛሬ የሸን 7ቱን ዝርያዎችን ማይተን ቃላቶችን መስርተን የምንለያይ ይሆናል ማለት ነው። እዚህ ጋር እንግዲህ በቀይ ቀለም የጻፍኳቸው ሸ ናቸው። ሸ በቅርጽ ከሰ ጋር በጣም ተቀራራቢ ናት። እንደምታዩት አሁን እነዚህ የሰ ዝርያዎች ናቸው። ለማስታወስ እዚህ ጋር ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ናቸው። አሁን እነዚህን ሰሱን 7ቱንም ካያችሁ በኋላ ሸን ስታዩት ሸን ደግሞ 7ቱንም ዝርያዎች ስትመለከቷቸው ከሰ ላይ አግዳሚ መስመር ከላይ መጨመር ብቻ ነው። ሌላ ልዩነት የላቸውም። ይኸው እዚህ ጋር እንግዲህ ሰ እንደዚህ አይነት ቅርጽ ነው የነበራት። ተመልከቱ እዚህ ጋር ማለት ነው። ላይ አግዳሚ መስመር ሲጨመርባት ሸ ትሆናለች ማለት ነው። ከዚህ ጋር አግዳሚ መስመር ከጨመርኩኝ ሸ ትሆናለች ማለት ነው። ተመልከቱ ይኸው ሸ ነው የምትሆነው ማለት ነው። ስለዚህ ሰን ጽፍና ከላይ አግዳሚ መስመር በመጨመር ብቻ ሸን በቀላሉ መጻፍ እችላለሁ። ስለዚህ እዚህ ጋር ሸን ስንጽፍ ማለት ነው ሰን እንጽፍና ካናቷ ላይ አግዳሚ መስመር መጨመር ብቻ ይሆናል ማለት ነው። ስለዚህ ሸን ለመጻፍ እዚህ ጋር ሰዓቱ ስንጽፍና ከላይ አግዳሚ መስመር መጨመር ነው። አንዴ 7ቱንም ለማስታወስ ያክል ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ 7ቱም እንግዲህ እነዚህ ናቸው። ሰን በደንብ የያዘ ሰው ሸን ለመጻፍ አይቸገርም። እንደነገርኳችሁ ከላይ አግዳሚ መስመር መጨመር ብቻ ነው። ይሄ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ስለዚህ እነዚህ እንግዲህ አማርኛ በራሱ የጨመራት ናት ሸ ብለን የምንጠራት እንግዲህ 26ቱን ከግዕዝ የወሰዳችሁ ናቸው። ግን ከ26ቱ ሳናገኛትም ሸን በዚህ ፈንታ ንጉሱ ሰን እንደ ሸ ይጠቀም እንደነበር ግዕዝ በባለፈው ክፍል ቪዲዮ ነግራችኋለሁ ማለት ነው። ስለዚህ እቺ የሸ ዝርያ 7ቱም እነዚህ ናቸው። ይህንን በደንብ ማየት ይኖርባችኋል ማለት ነው። ቅርጻቸውን ድምጻቸውንም ሸ፣ ሹ፣ ሺ፣ ሻ፣ ሺ፣ ሺ፣ ሾ። ቀጥሎ ደግሞ የምናገኘው ምንድነው? ከዚህ ጋር ቃላት ምስረታ ነው። ቃላት ስንመሰርት እንግዲህ ወደ ፊደል ገበታው መለስ ማለታችን አይቀርም። እዚህ ጋር ከ33ቱ ማገጣጠም ነው። ትርጉም የሚሰጥ መሆን መቻል አለበት። አሁን ቃላቱን ዝም ብሎ መደርደር ይሄ ንረታ ነው የሚባለው። ትርጉም የሚሰጥ ቃል መሆን መቻል አለበት። አንዱን ከአንዱ ስናገናኘው ትርጉም የሚሰጥ ቃል መሆን አለበት ማለት ነው። ስለዚህ ትርጉም የሚሰጡ ቃላቶችን እንመሰርታለን ማለት ነው። ስለዚህ በሸ እዚህ ጋር በሸ ስንመሰርት ይኸው ሸች ናት። የመጀመሪያው ሸ ናት። ገና መገኘው እዚህ ጋር ር። ስለዚህ ሸገር ብዬ መስራት ቻልኩ ማለት ነው። ሸ እዚህ ጋር ሸ
ከመቤት የመጀመሪያዋን መን ወሰድኩኝ። ከከቤትም የመጀመሪያዋን በአንድ ላይ ሸመተ። ሸ ከከቤት ስድስተኛውን ወሰድኩ። ከለቤት አራተኛውን ወሰድኩ። ላ በአንድ ላይ ሸክላ። ሸ ከቤት ስድስተኛውን ሸክ። ስለዚህ በሸ ሸገር፣ ሸመተ፣ ሸክላ፣ ሸክ ብዬ አራት ቃል መሰረትኩ ማለት ነው። ስለዚህ አንተ ደግሞ የራሳችሁን ቃል ትጨምራላችሁ ማለት ነው። በሹ ሹ ይችናት ሹመት። ሹ አሁንም ሹካ። በሹ ሹል። በሹ ሹም። እንግዲህ እዚህ ጋር ሹን ወሰድኩኝ። ከመቤት የመጀመሪያዋን መን ወሰድኩ። ከተቤት ስድስተኛዋን ተወሰድኩኝ። ሹመት ሆነ ማለት ነው። ከሸቤት ሹን ወሰድኩ። ከከቤት ደግሞ ካን ወሰድኩና ሹካ። ከሸቤት ሹን ወሰድኩኝ። ከለቤት ስድስተኛዋን ሹል። ከሸቤት ሁለተኛዋን ሹ። ከመቤት ስድስተኛዋን በአንድ ላይ ሹም። ስለዚህ በሹ ሹመት፣ ሹካ፣ ሹል፣ ሹም። በሺ ደግሞ ሺ መጀመሪያ ላይ ሆና ብዙ አናገኛትም። ነገር ግን ያ አንዳንድ ቃላቶች ማስቀመጥ ይኖርብናል። ሺ ይችላል። ሺላ ስም ነው በነገራችን ላይ። ሺናሻ የመሳሰሉትን ቃላቶች መመስረት፣ ሌሎችን እናንተ ጨምሩ። በሻ ሻማ። ሻ ከመቤት አራተኛውን ማ። ሻርፕ ይሄ የእንግሊዝኛ ቃል ቢሆንም ሻርፕ። ሻንጣ፣ ሻንቆ ስም ነው ይሄ። ስለዚህ በሻ ሻማ፣ ሻርፕ፣ ሻንጣ፣ ሻንቆ የሚሉ ቃላቶችን መሰረትን ማለት ነው። በሼ ሼፍ። ከሼ ቤት ሼን ወሰድኩኝ። ከፈቤት ስድስተኛውን በአንድ ላይ ሼፍ። ሼህ። ሼ ከሀቤት ስድስተኛውን ህ። በሼ ማለት ሺ ሽንት። ሺን ወሰድኩ። ከነቤት ስድስተኛዋን ከተቤትም ስድስተኛዋን ሽን። ሽራሮ። ሽራሮ። ሽታ፣ ሽል። እዚህ በሺ የመሰረትኳቸው ቃላቶች በሾ ሾርባ፣ ሾላ፣ ሾንቃይ። እኒህ በሸ ቤት ከሸ ጀምሮ እስከ ሾ ባሉ ሆሄያት የመሰረትናቸው ቃላቶች። እናንተ ሌሎች ቃላቶችን ለመመስረት ደግሞ ይህን የፊደል ገበታ ተጠቀሙ። 33ቱን በዝርዝር አሉ። እንግዲህ ከመጀመሪያው ጀምሮ ያው ሰባቱ ዝርያ ማለት ነው። ከመጀመሪያው ጀምሮ ሁሉም አሉላችሁ። ስለዚህ የሸ ዝርያዎችም እዚህ ጋር አሉ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ። ስለዚህ እናንተ ከሸ ጋር እነዚህን ትወስዳላችሁ ሰባቱን። ከሌሎች ጋር በማገናኘት የራሳችሁን ቃላት ትመሰርታላችሁ ማለት ነው። ቪዲዮ ተከታታይ ስለሆነ በየቀኑ የምለቃቸው ቪዲዮዎች ደርሷችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን በማየት ብቻ አማርኛን በቀላሉ መናገር፣ ማንበብ፣ መጻፍ ትችላላችሁ ማለት ነው። ከዛ በተሻለ በኦንላይን መማር የምትፈልጉ ደግሞ ከታች በተቀመጠው የስልክ አድራሻ ደውሉ። በጥራት ትምህርቱን በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን እየሰጠን እንገኛለን። መማር ትችላላችሁ ማለት ነው። ከእናንተ የሚጠበቀው ትኩረት ብቻ ነው። ትኩረትና ማስታወሻ መያዝ ማለት ማንበብ ብቻ ሳይሆን መጻፍ መለማመድ ስላለባችሁ እየጻፋችሁ ቢሆን ይመረጣል። መጻፍ ይኖርባችኋል፣ ማስታወሻ መያዝ ይኖርባችኋል። ስለዚህ የፊደላቱን ቅርጽ መለየት ይኖርባችኋል። በጣም የብዙ ሰው ችግር አሁን ቅርጻቸውን መለየት ነው። የመጀመሪያ ድምጻቸውን ለመለየት ብዙ አትቸገሩ። ሌሎች ዝርያዎችን ግን ቅርጻቸውን ለመጻፍ ትቸገራላችሁ። ስለዚህ ከእናንተ የሚጠበቀው እየጻፋችሁ ድምጻቸውን መለየት፣ ቅርጻቸውን መለየት። ይሄ አማርኛ በጣም ቀላልም ስለሆነ በጥቂት ወራት ውስጥ ትምህርቱን ማጠናቀቅ ትችላላችሁ ማለት ነው። መማር የምትፈልጉ ከታች በተቀመጠው የስልክ አድራሻ ብትደውሉ በቀጥታ ትምህርቱን መስጠት እንችላለን። ቪዲዮን ላይክ በማድረግ አበረታቱኝ። እንሰራላችሁ የምትፈልጉት ክፍል ካለ ኮሜንት ቦታ ላይ አስቀምጡት። በየቀኑ የምለቃቸው ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። ለሌሎች ጓደኞቻችሁ እንዲደርስ ከፈለጋችሁ ቻናሉን ሼር አድርጉላቸው። ሌሎች ኮሜንቶችም ካላችሁ መጻፍ ትችላላችሁ። በቀጣይ ክፍል ቪዲዮ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁ። ሰላም።